የትዕግስቴን ቃል ስለጠበቅ የምንን ቃል ስለጠበቅ የራዕየ ዮሐንስ ምዕራፍ 3 ቁጥር 10 ጀምሮ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ይላል። ስለዚህ አሁን ካነበብነው ከትምህርት ክፍል ለትምህርታችን መግቢያ የሚሆነውን በር እንከፍታለን። የትምህርታችን መነሻ የሚሆነው የትዕግስቱን ቃል የጠበቁ በሚል ይሆናል። እስቲ ከኔ ጋር በሉ፣ የትዕግስቱን ቃል በሉ፣ የጠበቁ። እንግዲህ ዛሬ የምናከብረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም በአርመን ኦርቶዶክስ ቤተክርስቲያን አንገቷን ስለ ክርስቶስ ፍቅር የሰጠች የክርስቶስ ሙሽራ ደግሞም ከሷ ጋር በጽናታቸው የታወቁ አንገታቸውን ስለ ክርስቶስ ፍቅር ብለው አንገታቸውን እስከ መስጠት በሞቱ በኩል የመሰሉት የ27 ደናግል ሴቶች የሰማዕትነት መታሰቢያቸው የሚከበርበት ዕለት ነው። በዚህ ዕለት ቅድስት አርሴማ ሰማዕትነት እንደተከበረች በጠዋቱ የትምህርት ክፍል ሁላችንም አይተናል።